ጸጉራችሁ እንደዚህ ቢነቃቀልባችሁ ምንድነው የምታረጉት? ስለ ጸጉር ምንም የማያውቅ ሰው ቢሆን አዎ በጣም ያስደነግጣል። ይት ግን የራሳችሁን ጸጉር በደንብ የምታውቁት ከሆነ ምንም አያስደነግጥም። ይሄ 4 ሳምንት ሙሉ ምንም ሳላበጥር ምንም ሳላጥበው ቆይቼ የሚወጣው ጸጉር ይሄን ያለው አብዛኛው ጊዜ ከ4 ሳምንት በኋላ ይሄን ያል ሲወጣብኝ እኔ ብዙም አልደነግጥም ቢኮዝ ጸጉሬን አውቀዋለሁ። በየ3-4 ሳምንቱ ይሄን ያል ይወጣል። ታትት እናንተም ጸጉር በየ2 ሳምንቱ ከሆነ የሚወጣው በየ2 ሳምንቱ ምን ያህል እንደሚወጣ ማወቅ አለባችሁ። ራፍሊ ማለት ነው በግምት ምን ያህል እንደሚወጣ ማወቅ አለባችሁ። ከዛ በላይ ከሆነ የዛኔ ተጨነቁበታላችሁ። ግን ጸጉር በወጣ ቁጥር እንደዚህ ሲወጣ እያያችሁ አትጨናነቁ። በጣም ኖርማል ነገር ነው። Don't worry, okay? Stress እና መጨናነቅ ራሱ ጸጉር ይነቃቀልባችኋል። So yeah, I hope this helps. Thank you for watching. Bye. Kendrick Lamar ምን አለ? Sometimes you gotta pop out and show niggas. ይሄ ማለት አሳየው ላላየው ማለት። Thank you.